እንደዚህ አይነት ቪዲዮ አልሰራም ብዬ አስቤ ነበር ግን ይሄኛው ደግሞ ትልቅ በጤና ላይ የሚያመጣ ችግር ስለሆነ እስቲ ይሄን ቪዲዮ አንዴ ኢፖክሲያችሁ ሚክስ አድርጋችሁ ካራክተር በሂት ገለጥ ሰጡ ስትሉ መብራት ከሄደባችሁና መብራት አልመጣ ካለ ይሄ ቲፕ ለእናንተ ነው። ቢቷችሁን ብቻ እንደዚህ እንደዋሽ መጠቀም ነው ማለት ነው። በንፋስ እንደዚህ ካራክተር መስጠት ትችላላችሁ። ሐሳቤ ከመስጠቴ በፊት እሷን ጀጅ ለማድረግ አይደለም የመጣሁት ግን ቢያንስ አደጋ ላይ ናቸው ያሉት። ምክንያቱም እንደዚህ አይነት በተጠቀሙ ሰዎች ካላችሁ ሌሎቻችሁም አላችሁ በጣም ብዙ ቪዲዮ ከዚህ በፊትም አይቻለሁ በእንደዚህ ሲስተም በተጠቀሙ ሰዎችና ምንድነው ይሄኛው ኬሚካል ነው የውሃ ቀለም አይደለምና በጣም ለጤናችን አስጊ ሁኔታ ውስጥ ነው የሚከተን። እንዲሁም ደግሞ ይሄን ስራ ሲሰሩ አላርጂክ እንኳን ሆኖባቸው እጃቸው የቆሰሉ ፊታቸው ያበጠ ሐኪም ቤት ድረስ እስከመሄድ ድረስ የደረሱ እዚሁ ሀገራችን ውስጥ አሉ ልጆች። ኢፖክሲ በጤና ላይ ሊያመጣ የሚችሉ ጉዳቶችን በዘረዝርላችሁ በጣም ብዙ ነው ያለውና በአጭሩ በተቻላችሁ መጠን ሴፍቲ ራሱ ችላ ባትሉ አሪፍ ነው ብዬ አስባለሁ። ለቤተሰቦቻችሁ ለልጆቻችሁ ኑሩላቸው። ነገራቶች የሚቀጥሉት እኛ ደና ስንሆን ስለሆነ እዚህ ላይ ጤና ላይ በጣም ሊታሰብ ይገባል። ነገርየው ኬሚካል ነው። ቪዲዮ ላይ እንደምታዩት ማብራትም ኖረ አኖረ እኔ በሂት ገን አልሰራም ካራክተር በእጄና በተለያዩ መንገድ ነው ካራክተር ዲዛይኖችን የምሰራውና እናንተም በእንደዚህ አይነት መንገድ መጠቀም ትችላላችሁ። ማብራት ከጠፋባችሁ በተቻላችሁ መጠን ሂት ገን ባትጠቀሙ ምክሬ ነው። ታዲያ እንደዚህ ሴፍቲ ላይ ችላ የሚሉ ጓደኞች ሊኖራችሁ ስለሚችሉ ኢፖክሲ የሚሰሩ ለነሱም ሼር ኮፒ ሊንክ እያደረጋችሁ አድርሱላቸው። ታዲያ ይሄ ምንም አይነት ሂት ገን ሳልጠቀም በእጄ የሰራሁት ዲዛይን ነው። እንዴት አያችሁት? ኮሜንት ላይ ሀሳብ መስጠት ትችላላችሁ። አመሰግናለሁ።